ረመዳን ለመዳን ዛሬ የረመዳን 8ኛ ቀን ላይ እንገኛለን። ያ በናፍቆት ስንጠብቀው የነበረው ረመዳን ዛሬ አያም ማዕዱዳት እንደተባለው ቀናቶችን የቆጠረ 8 ላይ ደርሰን የመጀመሪያውን 10 ልናጋምስ ነው። ወተቁ የውመን ቱርጀዑነ ፊሂ ኢለላህ፣ ወደ አላህ የምትመለሱበት ቀንን ፍሩ። በዚህ በተቀሩት ረመዳን አላህን መገናኘታችን አይቀርም። ሲራጥ ይጠብቀናል። ካቲማችን እንዴት ይሁን አናቅም። በጀነት የረሱል ሰለላሁ ዐለይሂ ወሰለም ጎረቤት እንዲያደርገን፣ በረመዳን ውስጥ የሰራነውን ስራ አላህ እንዲቀበለን፣ ቂያማን አስታውሰን፣ አርዱል ማህሸርን አስታውሰን፣ አላህ ፊትን መቆምን አስታውሰን በየዕለቱ የምንሰራው ስራን ልንተሳሰብ ይገባል። ልክ ዑመር እንዳለው ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ወዚኑ አንፉሰኩም ቀብለ አን ትውዘኑ፣ ነፍሳችሁን ዛሬውኑ ሂሳብ አድርጉ። ሂሳብ ሳትደረጉ በፊት ነገ ላይ ሚዛን ሳትደረጉ ራሳችሁን ዛሬውኑ ሚዛን አድርጉ እንደተባለው በተቀሩት የረመዳን ቀናቶች አላህ እንድንጠቀም እንዲያደርገን የውመል ቂያማ ላይ የሆነችን ስንቅ እንድንሰንቅ ልንለፋ ይገባል። እኔንም እናንተንም አማና ላለው ለአላህ ብዬ ወዳችኋለሁ። አላህ ካቲማቸው ከሚያምርላቸው ባሮችና በረመዳን ከሚጠቀሙ ባሮች አላህ አድርገን። አላህ ለገዛ ነፃነቱን ነስሩን አቅረበን ቀሪብ አላህ አድርግ። ለአላህ ብዬ ወዳችኋለሁ። ሰላሙላህ አለይኩም።